የኢትዮጵያና የሶማሊያ ግንኙነት ወደ አዲስ ምዕራፍ ተሸጋግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ዛሬ ባደረጉት ወሳኝ ውይይት በኢኮኖሚያዊ ትስስር፣ በሰላምና ደህንነት እንዲሁም በቀጠናዊ መረጋጋት ላይ የመከሩበትን ዝርዝር መረጃ እንመለከታለን። ለኢትዮጵያ የማክሮ ኢኮኖሚ ሪፎርም ድጋፍ የሚውል የ70 ሚሊዮን ዩሮ የብድር ስምምነት ከጣሊያን መንግስት ጋር ተፈራርሟል። የገንዘብ ሚኒስትሩ አህመድ ሸዴ የገለጹትን ጠቅላላ የ150 ሚሊዮን ዩሮ የበጀት ድጋፍ ዝርዝር ይዘናል። የአውሮፓ ህብረትን ወቀሳ ሙሉ በሙሉ አንቀበልም ሲል ህወሓት ጠንካራ መግለጫ ወጣ። ድርጅቱ ትይዩ ክልላዊ ምክር ቤት አቋቁሟል። እናም የግዳጅ ውትድርና ምልመላን እያካሄደ ነው መባሉን አስተባብሎ በፌዴራል መንግስቱ ላይ የሰነዘረውን ተጨማሪ ክስ እናያለን። በኢትዮጵያ የውጭ ቀጥታ ኢንቨስትመንት አያያዝ ላይ ጥብቅ የህግ ማሻሻያና የቁጥጥር ስርዓት እንዲዘረጋ የዘርፉ ባለሙያዎች ጠየቁ። አንዳንድ ኩባንያዎች የ5 ዓመት የግብር ነፃ መብትን እንደ ሽፋን እየተጠቀሙ ግብር ሳይከፍሉ ጥለው የሚወጡበትን ህገወጥ አሰራር ለመከላከል የቀረቡትን ምክረ ሀሳቦች ዝርዝር እንመለከታለን። ሰላም የዜናችን ተከታታዮች እንደመቆያችሁን ለዕለቱ የተመረጡ አንኳር ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። እየተጠናከረ የመጣው የኢትዮጵያና ሶማሊያ ትብብር በቀጠናው ሰላምና መረጋጋት ላይ የራሱ የሆነ አስተዋጽኦን እያበረከተ ይገኛል። ሁለቱ ሀገራት ድንበር ብቻ ሳይሆን የጋራ ቋንቋ፣ ባህል፣ እምነትና ወግ የሚጋሩ እንዲሁም ጠንካራ የህዝብ ለህዝብና ማህበራዊ ግንኙነት ያላቸው የቅርብ ጎረቤቶች ናቸው። አልሸባብን ጨምሮ በሀገሪቱ የተፈለፈሉ የአሸባሪ ኃይሎችን ኢትዮጵያና የአፍሪካ ህብረትን ጨምሮ የዓለም አቀፉ ማህበረሰብ በትብብር በቀጠናውን የሽብር ስጋት ለመቀልበስ ባደረጉት የተቀናጀ ጥረት ስኬትን አስመዝግበዋል። የኢትዮጵያና የሶማሊያ የረጅም ጊዜ ግንኙነት በተለያየ ጊዜ ፈተና ቢገጥመው ሁሉንም ውጣ ውረዶች አልፎ ዛሬ ላይ አዲስ ምዕራፍ ጀምሯል። ሀገራቱ ከድንበር ግንኙነት ባለፈ ለቀጠናዊ መረጋጋት፣ ትስስርና እድገት እውን መሆን ግንኙነታቸውን አድሰው በትብብር መንፈስ እየሰሩ ይገኛሉ። የዚህ አዲስ ምዕራፍ ማሳያ ደግሞ በከፍተኛ አመራር ደረጃ የሚደረጉት ተከታታይ ውይይቶች ናቸው። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ በሁለትዮሽና ቀጠናዊ ጉዳዮች ላይ በተደጋጋሚ ፍሬያማ ምክክር ያደረጉ ሲሆን ጠቅላዩ በዛሬው ዕለት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር በሁለትዮሽ ሀገራዊና ቀጠናዊ ጉዳዮች ላይ መወያየታቸውን አስመልክቶ ባስተላለፉት መልእክት በኢኮኖሚያዊ ትስስር፣ በሰላምና ደህንነት እንዲሁም በቀጠናዊ መረጋጋት ላይ መክረናል ብለዋል። ሀገራቱ የሚጋሩት ከድንበር ያለፈ ህዝቦቻቸውና መጻኢ መዳረሻቸውን ጭምር መሆኑንም አመላክተዋል። ኢትዮጵያና ጣሊያን የማክሮ ኢኮኖሚ ሪፎርምን ለመደገፍ የሚውል 70 ሚሊዮን ዩሮ የረጅም ጊዜ የብድር ስምምነት መፈራረማቸው ተገለጸ። ስምምነቱን የገንዘብ ሚኒስትር አህመድ ሸዴና በኢትዮጵያ የጣሊያን አምባሳደር ሴም ፋብሪስ ተፈራርመውታል። በስምምነቱ ላይ ኢትዮጵያ ከልማት አጋሮቿ ጋር ያላት የልማት አጋርነትና ትብብር ጠንካራ ደረጃ ላይ ደርሷል ያሉት የገንዘብ ሚኒስትሩ አህመድ ሸዴ ኢትዮጵያ ከጣሊያን 150 ሚሊዮን ዩሮ የበጀት ድጋፍ እንደሚኖራት ተናግረዋል። በዚህ መሰረት የ70 ሚሊዮን ዩሮ የረጅም ጊዜ ቀላል ብድር ስምምነት ተፈርሟል ብለዋል። ሚኒስትሩ በጣሊያንና በኢትዮጵያ መንግስት መካከል ጠንካራ የኢኮኖሚ ትብብርና ወዳጅነት አለ። ጣሊያን የኢትዮጵያን የኢኮኖሚ ሪፎርምና የተለያዩ የልማት ስራዎች ከሚደግፉ አጋር ሀገራት መካከል አንዷ ናት ማለታቸውም ኢፒድ ዘግቦታል። ኢትዮጵያ ባለፉት 2 ዓመታት የተሟላ ማክሮ ኢኮኖሚ ማሻሻያ በማድረግ በተሳካ ሁኔታ ማጠናቀቋን በመግለጽ ስምምነቱ የሀገሪቱ ሀገር በቀል የኢኮኖሚ ሪፎርም ተጠናክሮ እንዲቀጥል የሚያግዝ ነው ሲሉም ገልጸዋል። ህወሓት ወታደራዊ ግዳጅ እየፈጸመ መሆኑን ክዷል። ቡድኑ የአውሮፓ ህብረት ያወጣውን ማሳሰቢያ ተከትሎ ባወጣው መግለጫ መሬት ላይ ያሉ እውነታዎችን በመካድ የፌዴራል መንግስቱ ላይ ተጨማሪ ክሶችን አቅርቧል። ህወሓት በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል፣ እንዲሁም የግዳጅ ውትድርና ምልመላ እያካሄደ ነው
በማለት የሰነዘረውን ወቀሳ ያጣጣለው ድርጅቱ ህብረቱ መሬት ላይ ያለውን ነባራዊ እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫን አውጥቷል ሲል ኮንኗል። ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ሲል ተናግሯል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉ ግልጽ ያልሆነና በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ወይንም ድሮን ጥቃቶችና የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። በኢትዮጵያ የውጭ ቀጥታ ኢንቨስትመንት አያያዝ ላይ ጠንካራ የህግ ማሻሻያ እንደሚያስፈልግና የቅድመ ግምገማና የክትትል ስርዓት እንዲዘረጋ የዘርፉ ባለሙያዎች ለአሃዱ በሰጡት አስተያየት ገልጸዋል። የህግና የውጭ ኢንቨስትመንት አማካሪው ካፒታል ክብሬ ኢንቨስትመንቱ ለኢኮኖሚ እድገትና ለውጭ ምንዛሬ ትልቅ ሚና ቢኖረውም በቁጥጥር መላላት ሀገሪቱ የሚገባትን ያህል ተጠቃሚ አልሆነችም ብለዋል። የህግ ማዕቀፎች በፍጥነት እንዲሻሻሉ ጥብቅ የክትትል ስርዓትና የታማኝነት ፍተሻም እንዲዘረጋ ጠይቀዋል። የፋይናንስና የኢንቨስትመንት ባለሙያው ዶክተር አዳና በራ በበኩላቸው በልማትና ኢንቨስትመንት ስም ወደ ሀገር የሚገቡ ኩባንያዎች የኋላ ታሪክ ፍተሻ ሊደረግባቸው ይገባል። አሁን ያለው የግብር ማበረታቻ ስርዓትም መፈተሻ አለበት ብለዋል። በተጨማሪም ዓለም አቀፍ ህግን በምልዓት ስለማክበራቸው ማረጋገጥ ያስፈልጋል ያሉ ሲሆን ለ5 ዓመታት የሚሰጠውን የግብር ነፃ መብት እንደ ሽፋን በመጠቀም አንዳንድ ኩባንያዎች ከእፎይታው ጊዜ በኋላ ግብር ሳይከፍሉ ጥለው የሚወጡበትን ህገወጥ አሰራር ለመከላከል የሚያስችል አሰራር እንዲዘረጋና የእፎይታ ጊዜው ወደ 2 ዓመት ዝቅ ሊል ይገባል ብለዋል። በአንጻሩ የሀገር ውስጥ አምራቾች ከውጭዎቹ በተለየ የግብር ድጋፍ ሊደረግላቸው ይገባል ተብሏል። በተጨማሪም እንደ የካፒታል ማሻሻያ ያሉ ህገወጥ ተግባራትን ለመከላከል ከደህንነት አካላት ጋር መስራት፣ የማሽነሪዎች ጥራትና የአካባቢ ጥበቃን ደንቦችንም ማጠናከር እንደሚያስፈልግ ተጠቅሷል። ለዕለቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። በሌሎች የዜና ጉዳዮች እስከምንገናኝ ድረስ ሰላምና ጤና ለሀገራችን። መልካም ጊዜ